C++ እንጀምር እስቲ ለፕሪ ኢንጂነሪንግ የሚሆን ሌሎች C++ ፕሮግራሚንግ ለምትወስዱ ተማሪዎች ቤዚክ ነገሮችን ለማሳየት ሞክራለሁና ፕሪ ኢንጂነሪንግ የገባችሁ ተማሪዎች ምንድነው የምትማሩት ኢንትሮዳክሽን ቱ ኮምፒውተርስ አለ ኢንትሮዳክሽን ኮምፒውተርስ የሚለውን የሚነበብ ነገር ስለሆነ እሱን ነገር እናንተ ታነቡታላችሁ ግን እንደምታውቁት ላንጉጅ አለ አይደለ ፕሮግራሚንግ ላንጉጅ አለ ማሽን ላንጉጅ አለ ማሽን ላንጉጅ ያው ምንድነው 0 እና 1 ነው ማሽን አይደል ኮምፒውተራችን አንደርስታንድ የሚያደርገው አሴምብሊ ላንጉጅ ደግሞ በእንግሊዘኛ የተጻፈ ነገር ነው ትንሽ ለሰው የሚገባ ሆኖ ከማሽን ላንጉጅ ሻል ብሎ የመጣ ነው ተሻሽሎ ሌላው ደግሞ የፕሮግራሚንግ ላንጉጅ የሚባለው ሃይ ሌቭል ላንጉጅ ማለት ነው እሱ ሞር ከሰው ጋር በጣም ቀላል የሆነ ለመረዳት ነውና ኮምፒውተሩ ደግሞ የሚረዳው 0 እና 1 ነው 0 እና 1 ስለሆነ ያንን ወደ 0 እና 1 የሚቀይር ኮምፓይለር ያስፈልጋልና C++ ኮምፓይለሮች አሉ አይዲ አለ ያው እነሱንም የምነግራችሁ ይሆናል ያው ግን ከC++ ቤዚክስ የሆነውን ነገር ስትራክቸሩ ምን ይመስላል ምናምን የሚለው ነገር በዛሬው ቪዲዮ የማሳያችሁ ይሆናል የተወሰኑ ደግሞ ፕሮግራሞችን ኤክስኪዩት እያደረኩኝ ማለትም እየጻፍን ኮድ ብሎክስ ላይ የሚሆን እናንተ ሌላ ላይ የምትጠቀሟቸው አይዲዎች ይኖራሉ እነሱ ላይ የምናየው ይሆናል ማለት ስለዚህ C++ እንግዲህ የራሱ የሆነ ስትራክቸር አለው ያ ስትራክቸር በትንሹ ላሳያችሁ ስትራክቸሩን ምን አይነት መሰላችሁ ስትራክቸሩ እቺ ነች ስትራክቸሩ እዚህ ጋር የምታዩት እስከዚህ ድረስ ያለችው ማለት በቃ C++ እያንዳንዱ ነገር የሚደረገው እዚህ ውስጥ ነው ማለት ነው ስትራክቸሩ ይሄ ነው ስለነዚህ ስትራክቸሮች ላይ እያንዳንዱ ነገር እዚህ ጋር ስላለው ስትራክቸር እዚህ ጋር ስላለው ስቴትመንት እያንዳንዱ ከዚህ እስከዚህ ያሉት ነገሮች በደንብ የምነግራችሁ ይሆናል ማለት ነው ከዛ የመጀመሪያው ፕሮግራም የሆነውን ሄሎ ወርልድ የሚለውን ኤክስኪዩት አድርገን እናያለን ማለት ነው ደግሞ ዲስፕሌይ እናደርጋለን ነው ስለዚህ ይሄ ነው የዛሬው ቱቶሪያላችን የሚሆነው ማለት ነው ስለዚህ እንግዲህ እነዚህ ነገሮች ናቸው ይሄ ምንድነው ላይን 1 ላይ ያለው ነገር ምንድነው ላይን 2 ላይ ያለው ነገር ምንድነው የሚለውን እያንዳንዱ ነገር እነዚህ እናያለን ስለዚህ ላይን 1 ላይ ያለው ይሄ ኢንክሉድ ማለት ያው እንዲካተትላችሁ እየጠየቃችሁ ነው ኢንክሉድ አዮስትሪም ማለት አይ ማለት ኢንፑት ነው ኦ ማለት አውትፑት ነው ኢንፑት አውትፑትን የሚይዝል ነው ማለት ስለዚህ ኢንፑት ስንል ሲአውት ስንል ይሄ ነገር ከሌለ ይሄ ዳይሬክቲቭ ከሌለ ይሄንን ነገር ኢንክሉድ ካላረግን አውትፑታችን አይሰራም ማለት ነው ስለዚህ ይሄንን ነገር ማካተት አለብን ማለት ነው ይሄንን ነገር ካላካተተ አይሰራልንም ስለዚህ ኢንፑት አውትፑት ለመጠቀም ስትሪሙን ማለት ነው ኢንፑት አውትፑቱን ለመጠቀም አዮስትሪም አስፈላጊ ነው ማለት ነው ስለዚህ አዮስትሪም ከሌላ አይሰራልንም ዩዚንግ ኔምስፔስ የሚለው ሁለተኛው ላይ ያለው ማለት ነው ያው ወደ ፕሮግራሙ እንገባለን እዛ ላይ ሞር ፎከስ ብናደርገው ይሄ ነው ባጭሩ ለነግራችሁ ሞከርኩት ማለት ስለዚህ ዩዚንግ ኔምስፔስ std ማለት ምንድነው እነዚህን አዮስትሪም እነዚህ ኢንፑት አውትፑቶችን ስንጠቀም std ከሌለ ዩዚንግ ኔምስፔስ ከሌለ ግሎባል ነው ይሄ ከሌለ እነሱ መጠቀም አንችልም አሁንም std ያለን መጻፍ ሊኖርብን ነው ማለት ይሄንን እየደጋገምን መጻፍ ሊኖርብን ነው ማለት ስለዚህ ያ እንዳይሆን ግዴታ ዩዚንግ ኔምስፔስ std መጠቀም አለብን ማለት ነው ስለዚህ እንዴት ነው የሚሆነው አሁን ለምሳሌ እዚህ ጋር ይሄ ከሌለ ይሄን አሁን ብናጠፋው ይሄ ማለት አሁን ይሄን ኮሜንት አረኩበት ማለት የለም ማለት ነው ስለዚህ ይሄን ለመጠቀም እያንዳንዱ ኢንድል የምትለዋን ሲአውት የሚለው እነዚህ ለመጠቀም ግዴታ std ብለን እንደዚህ ማድረግ አለብን ማለት ነው std ብለን እንደዚህ ማድረግ አለብን እነዚህ እያንዳንዱ ነገር ለመጠቀም እንደዛ ማድረግ አለብን ማለት ነው ስለዚህ ያ እንዳይሆን እና ደግሞ ግሎባልም ስለሆነ እሱን ለመጠቀም ይሄ ይቺን ዩዚንግ ኔምስፔስ std እናካትታለን ማለት ነው ስለዚህ ለዛ ነው ዩዚንግ ኔምስፔስ std የምናካትተው ማለት ነው ስለዚህ ይሄ ነው አንደኛው ይሄ ሜን የሚለው አሁን እንዳያችሁት ቅድም በመጀመሪያው ፕሮግራሙ ላይ እንዳያችሁት ይሄ ሜን ፋንክሽን እያንዳንዱ ፕሮግራም እዚህ ውስጥ ነው ኤክስኪዩት የሚሆነው የትም ቦታ ጽፋችሁ ፕሮግራም የሚጀምረው ረን መሆን የሚጀምረው እያንዳንዱ ፕሮግራም ከዚህ ጀምሮ ነው ኤክስኪዩት እየሆነ እቺ ኦፕን የሚሆንበት ቦዲ ነው የሚባለው ይሄና ይሄ ቦዲ ነው ይከፈታል እዚህ ጋር ቦዲ እዚህ ጋር ይዘጋና ይሄ ቦዲ ነው የሚባለውና በዚህ ውስጥ ነው ኤክስኪዩት መሆን እያንዳንዱ ነገር እናንተ ማየት የምትችሉት እዚህ ውስጥ ረን የተደረገ እዚህ ውስጥ የተጻፈው ነገር ነው ስለዚህ እዚህ ጋር ያልተጻፈው ነገር እዚህ ጋር ያለው ነገር
ማየት አትችሉም ማለት ነው። እናንተ ማየት የምትችሉባቸው መንገዶች አሉ ማለትም ፋንክሽን ምናምን ላይ ስትገቡ እንማራለን ኮል አድርገን ፋንክሽኖችን እዚህ ዩዘር ዲፋይን ፋንክሽኖችን እዚህ ጋር ሰርተን እዚህ ጋር ኮል እሱም ቢሆን ኮል አድርገን ነው እዚህ ጋር ኤክስኪዩት እያየን ያለ ነውና እሱ አንደኛው ነገር ነው ማለት ነው። ስለዚህ አሁንም የምነግራችሁ ነገር ሜን ማለት እያንዳንዱ ነገር ኤክስኪዩት የሚደረግበት ቦታ ነው ማለት ነው። ሜን ፋንክሽን ቦዲ ያለው የራሱ የሆነ ቦዲ ያለው እዚህ ቦዲ ውስጥ ነው ማለት ነው ኤክስኪዩት የሚደረገው ማለት ነው። እሺ ስለዚህ ይሄ ነው ሜን ይሄ ቦዲው ነው ማለት ነው። እዚህ ውስጥ ነው እያንዳንዱ ነገር የሚጻፈው እዚህ ውስጥ ይሆናል ማለት ነው። እያንዳንዱ ነገር የሚጻፈው እዚህ ውስጥ ነው ማለት ነው። ስለዚህ ይሄ ሜን ፋንክሽን ነው ማለት ነው። እነዚህ የምታዩቸው ነገሮች ለማሳየት ነው ቦዲ ውስጥ የሚጻፉ ነገሮችን የተለያዩ ነገሮችን ቦዲ ውስጥ መጻፍ ትችላላችሁ ማለት ነው ከዚህ ድረስ። ስለዚህ እያንዳንዱ ነገር መጻፍ የምትችሉበት መንገድ ይኖራል ማለት ነው። ስለዚህ በዚህ ዌይ ነው የምንይዘው ነው ዋናው ነገር። እሺ ይሄ ከታች ያለው ነገር እያንዳንዱን የሚያብራራ ነው። እንግዲህ C++ ፕሮግራሚንግ ውስጥ 4 ስትራክቸሮች አሉ። ሜን ስትራክቸር የሚባሉት ስንት ናቸው? 3 ሜን ስትራክቸር አሉ። አራተኛው ዲክላሬሽን ኦፍ ቫሪያብልስ የሚባለው እዛ ውስጥ ዲክሌር ወይም ደግሞ ማስተዋወቅ ማለት ነው። ዲክላሬሽን ማለት ያለ እሱ ያው እንደ ስትራክቸር አይቆጠርም። ግን የመጀመሪያው ቅድም ያያችሁት ኢንክሉድ ዳይሬክቲቭ ነው። ኢንክሉድ ዳይሬክቲቭ ማለት የተለያዩ C++ የራሱ የሆነ ላይብረሪ ያለውና አሁን ኢንፑት አውትፑት ስትሪም የሆነ ከC++ ላይብረሪ የመጣ ነውና እሱ ላይብረሪ ለመጠቀም ኢንክሉድ ማድረግ አለባችሁ። ኢንፑት አውትፑትን ለመጠቀም ማንም መጠቀም ማውረድ አለባችሁ ወይም ደግሞ ኢንክሉድ ማድረግ አለባችሁ። ይሄንን IOStream የሚለው ላይብረሪ ኢንክሉድ ማድረግ አለባችሁ ፕሮግራማችሁ ውስጥ ማለት ነው። ያው ዩዚንግ እዚህ ጋር እንደሚታየው ማለት ስለዚህ ፕሪ ፕሮሰሰር ነው ከመጀመሪያችሁ በፊት ያ ነገር ይኖራል ኢንክሉድ የምታደርጉት ነው። ሌላው ደግሞ ኢንፑት አውትፑት ስትሪም ሄደር ፋይል ነው እሱን ለመጠቀም ታደርጋላችሁ ማለት ስለዚህ ኢንክሉድ IOStream ማለት ሁለት ነገር ነው የሚያያዘው። ስለዚህ አውትፑት ማለት ስክሪን ላይ እናንተ እንድታዩ ያደርጋችኋል። ኢንፑት ደግሞ ማለት ከኪቦርድ ዳታዎችን ተቀብላችሁ እንድታዩ ያደርጋችኋል ማለት ስለዚህ IOStream የሚባለው ነገር ከሌለ እነዚህን ሁለቱን ነገሮች መጠቀም አትችሉም ማለት ነው። ይሄ ነው አንዱ። እሺ ሌላው ደግሞ ሁለተኛው ዩዚንግ ኔም ስፔስ ስትሪያል ቅድም በሰፊው ነግሬያችኋለሁና ግሎባል ክላሶችን የተለያዩ እንትኖችን ቅድም እንደነገርኳችሁ ሲአውት ሲኢን የሚሉትን ነገሮች ኢንደልስ ኢንድ ኦፍ ላይንስ ማለት ነው እነሱን ክላሶች ለመጠቀም ነው የሚያገለግለው ነው። እሺ ሜን ፋንክሽን ነግሬያችኋለሁ። ዊዛውት ሜን ፋንክሽን ይሄን ያዙ። ዊዛውት ሜን ፋንክሽን ኢን ዩር ፕሮግራም ኤኒ ኤረር ዊል ቢ ጀነሬትድ። ሜን ፋንክሽን ሜን ሜተድ ሜን ውስጥ ይሄ ማለት ነው ሜን without in the main ማለት ነው ሜን ይሄ ፋንክሽን ነው አይደለ? በማትስ ካውሳችሁ ብራኬት ካለው ፋንክሽን ነው አይደለ? እንደዚህ ለምሳሌ f of x ብለን ያው በእንትን ስለምጽፍ ነው f of x ብለን f of x ካለን በብራኬት ከተቀመጠ ምንድነው የሚባለው? በብራኬት ካስቀመጠው ፋንክሽን ነውና ይሄ ሜን ፋንክሽን ውስጥ ኤቭሪቲንግ ሜን ፋንክሽን ውስጥ ፕሮግራማችሁ ጀምሮ የሚያልቀው ሜን ፋንክሽን ውስጥ ነውና ዊዛውት ሜን ፋንክሽን ከሆነ ኤረር ጀነሬት ሊሆን ይችላል። C++ ፕሮግራም ኮንሲስትስ ኦፍ ዋን ኦር ሞር ፋንክሽንስ ያው ብዙ ፋንክሽኖች ይችላል። ይሄ አንድ ሜን ፋንክሽን እና ሌሎች የተለያዩ ፋንክሽኖች አሉት። ይሄንንም ፋንክሽን ላይ ስትገቡ የምታውቁት ይሆናል ማለት ነው። ዩዘሩ ራሱ እናንተ ፕሮግራሞቹ ዲፋይን የሚያደርገው ፋንክሽን አለ፣ ግን ኮምፓይለሩ ራሱ ጀነሬት የሚያደርገው ሜን ፋንክሽን አለ ማለት ነው። ይሄ ሜን ፋንክሽን ግን ግዴታ ነው ማለት ነው። እዚህ ውስጥ ነው ፕሮግራም ጀምሮ ኤክስኪዩት ማድረግ የሚያልቀው። ኤክስኪዩሽን ማለት ምናየው ማለት ነው ረን የሚደረገው ረን ስናደርግ እሱ ኤክስኪዩሽን ይባላል። እሺ the brace next to the main function ይሄ ማለት ነው ቴላ the compiler the beginning of the main function ማለት ነው ቢግን እያደረገ ነው ማለት ነው። ኦፕን ካርሊ ብሬስ የሚባለው ማለት ነው። ይሄ ክሎዝ የሚደረገው ደግሞ ፕሮግራሙ አልቋል እያለ ነው። ይሄ ነው the open brace that includes the C++ at beginning of the main function። ስለዚህ main function የሚጀምረው ካርሊ ብሬስ ውስጥ ነው። እሺ ሌላው ዲክሌሬሽን ኦፍ ቫሪያብል ነው። ያው ቫሪያብል ዲክሌር ማድረግ እንችላለን ላይን 5 ላይ እንዳየነው እዛ ማለት ነው። ዲክሌር ማድረግ ማለት ይሄ ነው በቃ ለእንትኑ ለኮምፓይለሩ አስተዋወቃችሁት። ኢንት ማለት ኢንቲጀር ነው የዳታ ታይፕ ይባላል እንመጣበታለንና ያው አሁን እያንዳንዱ ስትራክቸሩን እያየን ስለሆነ እሱን ልንገራችሁ ብዬ ነው። ኢንት a b ስለዚህ አስተዋወቁ ማለት ነው። ይሄ ዲክላሬሽን ይባላል። ኢንት a b ይሄንን ዲክሌር ሳታረጉ እዚህ ጋር መጣችሁ b15 ብትሉ ኤረር ነው የሚያደርገው ማለት ነው። ስለዚህ ግዴታ ዲክሌር ማድረግ አለባችሁ አስተዋውቃችሁ ነው። ስለዚህ a የሚባል ነገርን አስተዋወቃችሁት ኦብጀክት ነች እቺን አስተዋወቃችሁት ኦብጀክት ምናምን ያው ሲባል ያው ቫሪያብል ብላችሁ ሰዱት
ኦብጀክት ምናምን ሲባል ኦብጀክት ኦሪየንትድ ፕሮግራሚንግ ላይ አለና እሱን ተውትና ቫሪያብል ነች። እቺን ቫሪያብል ግዴታ ለኮምፓይለሩ ማስተዋወቅ አለባችሁ። ካላስተዋወቃችሁት b15 ብታረጉ የትኛው b ምን አይነት b ነው አያውቀውም። ግዴታ ዲክሌር ማድረግ አለበት። ዲክሌር ስታረጉ ደግሞ ብቻ ለብቻ ዲክሌር ማድረግ ትችላላችሁ ነው። ኢንት ብላችሁ a ማለት ትችላላችሁ ለብቻ ማለት ነው ሰሚኮለን። ከዛ ኢንት ብላችሁ አሁንም b ማለት ትችላላችሁ ለብቻ ማለት ነው ሰሚኮለን። እዚህም ጋር እንዳለው በኮማ መለየት ትችላላችሁ ነው ባጭሩ። እንደዛ እንድትረዱት ይሁን። እሺ ይሄን አየን ዲክሌር ማድረግ ማለት ነው። everything between the brace in the part of the main function ሁሉም ነገር የሚሆነው main function ነው ማለት ነው። ስለዚህ ያ ነው ማለት ነው C++ ውስጥ ያለው ነገር። ስለዚህ ስለንተኑ ከነገርኳችሁ ስለ ጀነራል ስትራክቸሩን ከነገርኳችሁ አሁን ወደ ፕሮግራሙ ፓርት እንግባ። እንግዲህ C++ ላይ እያንዳንዱን እስካሁን ያየናቸውን ነገር ኤዲት ለማድረግ ለመጻፍ ግዴታ ምን አይዲያ ያስፈልጋቸዋል ነው ኢንቴግሬትድ ዴቨሎፕመንት ኤንቫይሮንመንት የሚባል አይዲያ ያስፈልጋቸዋል። ያ አይዲ ደግሞ አፕሊኬሽን ነው ሶፍትዌር ነው። ያ ሶፍትዌር ቱል ነው። ያንን ራይት ለማድረግ ኮምፓይል ለማድረግ ቢልድ ማድረግ ነው። ኤዲት ለማድረግና ደግሞ ቴስት ታደርጋላችሁ። ቴስት ዲበግ ማለት ትማራላችሁ። ዲበግ ማለት በግ ያው ታውቃላችሁ ኤረር ማለት ነው። ዲበግ ማለት ደግሞ ሪሙቪንግ ኦፍ ኤረር ማለት ነው። ዲበግ ማለት ኤረርን ሪሙቭ ማድረግ ማለት ነው። ቴስት ማለት ያው ቴስት መሞከር ነው። እሱን በምን ውስጥ መሞከር ትችላላችሁ? በአይዲ ውስጥ ማለት ነው። የተለያዩ አይዲዎች አሉ። እኔ አሁን ቀደም ያየንበት ኮድ ብሎክስ አለ። ለምሳሌ ቪዥዋል ስቱዲዮ አለ፣ ዴቭ አለ፣ ብቻ ብዙ አሉ። ኪዩንሲ ያለ ኪዩንሲ በርግጥ የድሮ ነች 2005 ላይ ነው። እሱ ብዙም ደስ አይልም። ኮድ ብሎክስ አሪፍ ነው። እሱን ብትጠቀሙ አሪፍ ነው ማለት ነው ለሲ++ እና ለሲ እና እስቲ አሁን ስትራክቸሩን ካሳየዋችሁ ኤዲት ይደረጋል፣ ፕሮሰስ ይደረጋል፣ ኮምፓይል ይደረጋል፣ ኤክሲኪዩት ይደረጋል፣ ሎድ ይደረጋል ያ ኮድ ማለት ነውና እነሱን ነገሮች እናያቸው እስቲ በኮድ ብናያቸው ይሻላል። እንግዲህ የመጀመሪያችን ምንድነው እዚህ ጋር ጥያቄዎች አሉ። የመጀመሪያው ጥያቄ ምን ይላል? የመጀመሪያው ጥያቄ ራይት ኤ ፕሮግራም እዚህ ጋር እንደምታዩት ማለት የመጀመሪያው ላይ ራይት ኤ ፕሮግራም ቱ ፕሪንት ዌልካም ቱ C++ ኢን ሰፓሬት ላይን ነው። ኢን ሰፓሬት ላይን አሁን እዚሁ እያንዳንዱ ነገር እዚሁ ጋር ያያየን እንዴ እንግዲህ የተጠየቅነው ዌልካም ቱ C++ የሚል ነውና እሱን ነው ኤክስኪዩት የምናደርገው። ቅድም እንደነገርኳችሁ ምን ያስፈልጋል ብለና እያንዳንዱ ነገር እናጥፋው እና ስቴፕ ባይ ስቴፕ እየጻፍን እንሄድ ማለት ነው። እሺ አንድ C++ ፕሮግራም ለመጻፍ ኢንፑት አውትፑት ስትሪም ኢንክሉድ ማድረግ አለብን ማለት ነው። እሱን ኢንፑት አውትፑት ስትሪም ኢንክሉድ ለማድረግ ሃሽታግ ኢንክሉድ ማድረግ አለብን አይደለ? ኢንክሉድ IOStream ማለት አለብን። IOStream ኢንክሉድ IOStream እንዳለ ማለት ነው። እዚህ ኢንክሉድ አደረግን ማለት ነው። አንደኛው እዚህ ኢንክሉድ IOStream። ሁለተኛው ደግሞ ዩዚንግ ኔምስፔስ std እሱን ማገናኝ እንትን ማድረግ አለብን፣ ዲክሌር ማድረግ አለብን ማለት ነው። ይሄ ከሌለ ቅድም እንደነገርኳችሁ std ያል አራት ኮለኖችን መጠቀም አለብን ማለት ነው። ስለዚህ ይሄ እንደ ግሎባል ክላስ ነው የሚያገለግለውና ይሄን መጠቀም ይኖርብናል ማለት ነው። ኤኒ C++ ፕሮግራሚንግ ደግሞ የራሱ የሆነ ምን አለው ቦዲ ያለው ሜን ፋንክሽን አለው ማለት ነው። ስለዚህ ኢንት ማለት ኢንቲጀር ማለት ነው ሜን። አንዳንድ ቦታ ላይ ደግሞ void የሚላል አሁን እዚህ void ብንለው ሊሰራ ይችላል፣ ግን የማይሰራበትም አጋጣሚ አለና አሁን በሞደርን እንትን C++ ኢንት ብሎ ነው የምንጠቀመው ማለት ነው። ምናልባት ስትማሩ void ካጋጠማችሁ ችግር የለውም ልላችሁ ፈልጌ ነው። እና ማንኛውም ፋንክሽን ደግሞ ምን አለው ብሬስ አለው፣ ሁለት ብሬስ ኦፕን እና ክሎዝ ብሬስ አለው። ከዛ ምን አለው ቦዲ አለው። ቦዲ ደግሞ በምንድነው በከርሊ ብሬስ ነው። ሁለት ከርሊ ብሬሶች አሉ ኦፕን እና ክሎዝ የምናደርግበት ማለት ነው። ስለዚህ ይሄ ነው በቃ። ከዛ ይችን ሪተርን 0 የምትለዋን ነገር ተዋት። ሪተርን 0 ስንል ሁለት ነገሮችን ማወቅ እንችላለን። አሁን በዚህ ኬዝ የምነግራችሁ ምንድነው ሪተርን 0 ማለት ፕሮግራሙ አልቋል እንደማለት ነው።
ሁለተኛ የሰራውን ነገር ደግሞ ወደዚህ ወደ ሜን ፋንክሽን ይመልስ ነው። እነዚህ ነገሮች የሚነግረን ግን ያዙት። ሪተርን 0 ባትሉ ይሰራል። ሪተርን 0 ማለት ፕሮግራሙ አልቋል፣ ሰክሰስፉሊ ኤክስኪዩት ሆኗል፣ ኮምፓይል ቢልድ ሆኗል እንደማለት ነው። ስለዚህ ይሄ ነው በቃ እቺ ነች ስትራክቸሩ። ስለዚህ እዚህ ውስጥ የተለያዩ እንደዚህ ልክ እንዳይስትሪሙ ኢንክሉድ ማድረግ እንችላለን። እሱን ወደፊት እንመጣበታለን። ዛሬ የተጠየቅነው ጥያቄ ፕሪንት አርጉ ማለት ዲስፕሌይ አርጉ ማለት ነው። እንዲታይ ስክሪናችሁ ላይ እንዲታይ አርጉት ነው ፕሪንት ማለት። ስለዚህ ዌልካም ቱ C++ ነው። ዌልካም ቱ C++ የሚለውን ኢንሰፓሬት ላይ ነው በተለያየ ላይን እንዲያደርግልን ነው። ስለዚህ ሲአውት ነው አይደል? አውትፑት ቅድም እንዳየነው ሲአውት ማለት እቺ ነች። እቺ ማለት ነው ኢንሰርሽን ኦፕሬተር ትባላለች ወይም ደግሞ ሌዛን ኦፕሬሽን። ስለዚህ ይሄ ሲአውት ነው። ስለዚህ ማንኛውም ነገር ደግሞ ለኛ እንዲታይ ከፈለግን ምን ውስጥ ማድረግ አለብን? ደብል ኮት ውስጥ ማድረግ አለብን ማለት ነው። ማንኛውም አሁን የሆነ አረፍተ ነገር ሰርተን 4 ነጥብ እንላለን አይደል? ፕሮግራሚንግም ላይ ሰሚኮለን እንደ መዝጊያ ነው አልቋል እንደማለት ነውና ይሄ ከሌላ ይሰራላችሁ። ስለዚህ እዚህ ውስጥ ስናስገባ የምናስገባው ነገር ለኛ ይታያል ማለት። ስለዚህ ሲአውት ብለን እንዲታይ ከፈለግን እንዲታይ ብቻ ሌላ ምንም እንዳይሰራ ከሆነ ደብል ኮት ውስጥ ማስገባት አለብን ማለት ነው። ስለዚህ ሰፓሬት ላይን ነው የሚለው። ስለዚህ ምን እናለው? ዌልካም የሚለውን ለብቻው ማለት ነው። ዌልካም የሚለውን ለብቻው እንዲያወጣ ነው። ሁለተኛው ደግሞ ምንድነው? ሲአውት ብለን ምን C++ እንዲያወጣ። አሁንም ቅድም እንደነገርኳችሁ ኮት ውስጥ ነው። ጀስት ሲምፕሊ ፕሪንት እንዲያደርግ ወይም ደግሞ ስክሪን ላይ ለኛ እንዲያሳየን ከፈለግን ደብል ኮት ውስጥ ነው። ስለዚህ C++ እንላለን ማለት ነው እንደዚህ። ስለዚህ አሁን ይሄንን ረን ብናረገው ይወጣል፣ ግን ሰፓሬት ላይን አይሆንልንም። ሰፓሬት ላይን ነው የተባለው አይደለ እዚህ ጋር። ስለዚህ ሰፓሬት ላይን ነው የሚለውን እስቲ ቢውልድ እናርገች። ቢውልድ ለማድረግ ነው ቢውልድ ኤንድ ረን። ቢውልድ ካላረጋችሁ ረን ብትሉት መጀመሪያ የነበረው ነው የሚያወጣውና ቢውልድ ኤንድ ረን እንባለው። ሰፓሬት ላይን አይወጣም ማለት ነው አሁን። ስለዚህ ሰፓሬት ላይን እንዲያወጣ የምናደርገው ነገር አለ ማለት። ሁለት መንገዶች አሉ፣ እነሱን አሳያችኋለሁ። አሁን ቢውልድ እያደረገ ነው። ቢውልድ አድርጎ ሲጨርስ ረን ያደርጋል። እንደምታዩት ነው። አያችኋ? ዌልካም C++ ነው የሚለው ዌልካም። ስለዚህ የተለያየ ላይን ውስጥ እንትን አላለም ማለት ነው። እኛ የፈለግነው ግን የተለያየ ላይን ውስጥ እንዲወጣ ነው። ስለዚህ ምን እናደርጋለን? አሁን ዌልካም ቱ እንጨምርበት። እዚህ ጋር ቱ እንበልና ሁለት አይነት መንገድ አለ። አንደኛው ሌስለስ አድርገን ኢንድል ማለት ነው። ኢንድል ማለት ኢንድ ኦፍ ላይን። እዚህ ጋር ያለው ላይን ቀጣዩ የምንጽፈው ነገር ከታች ወይም ደግሞ ከዚህ ቀጥሎ ይሁን ነው። አዲስ መስመር ላይ ይሁንልን ነው። ኢንድ ኦፍ ላይን ይባላል ይሄ። ስለዚህ አሁን ረን ብናደርገው ይሄንን አዲስ ላይን ውስጥ ይወጣል ማለት ነው። ዌልካም የሚለው ለብቻ ይወጣል እንደዚህ ማለት ነው። እዚህ አሁን ዌልካም ማለት ነው። ዌልካም እንደዚህና እዚህ ጋር ደግሞ ምን ይወጣል? C++ እንደዚህ እንዲወጣ ማለት ነው። በቃ ባሉበት እንዲወጣ ዌልካም ቱ እንደዚህ ማለት ነው። አሁን ስለዚህች ነገር ነግራችኋለሁ። ስለ ስላሽ ፎርዋርድ ስላሽ ማለት ነው። ፎርዋርድ ስላሽ ማለት ኮመንት ማድረግ ማለት ነው። ኮመንት እዚህ ጋር የምጽፉት ነገር ኮምፓይለሩ ወይም ደግሞ አሁን የምንጽፍበት ኮምፓይለር አለው እና ይሄ አይዲ ወይም ሶፍትዌሩ ኮምፓይለር አለው። እሱ ኮምፓይለር ኢግኖር ያደርገዋል ለማንም እኛ ብቻ ፕሮግራመሩ ብቻ የሚያየው ነው ይሄ ማለት ነው። ለፕሮግራመሩ ኮመንት ለማድረጊያ የተለያዩ ነገሮችን ሐሳቡን ለማብራራት ምናምን የሚጠቀምበት። አሁን ለምሳሌ እነዚህን ጥያቄዎች ሲጽፍ በኮመንት ውስጥ ነው፣ ረን አይደረጉም ማለት ነው። እኔ ነኝ የማያቸው። ስለዚህ ለዛ ነው የሚጠቅመው። ይሄ ዌልካም ይወጣል፣ ከዛ C++ ይወጣል ማለት ነው። አሁን ይሄንን ቢውልድ አድርገን ረን ብናረገው ቢውልድ ኤንድ ረን ብናረገው እንደዛ ነው የሚሆነው ማለት ነው። ዌልካም ቱ C++ ይሆናል ማለት ነው። እዚህ አያችኋ? ዌልካም ቱ C++። ስለዚህ ዲፈረንት ሰፓሬት ላይን ማለት እንደዚህ ነው የሚሰራው ማለት ነው። ዌልካም ቱ C++። እሺ አሁን ይሄ አንደኛው መንገድ ነው። ሁለተኛው መንገድ ደግሞ ይሄን ኢንድል መጻፉን አቁትታ ነው እዚህ ጋር ባክዋርድ ስላሽ ኤን ብናረገው ይወጣል። ባክዋርድ ስላሽ ኤን ብናረገው ኒው ላይን እንደማለት ነው። ይሄ ኒው ላይን እንደማለት። አሁን ቢውልድ አድርገን ረን እናርገው። አያችኋ? ዌልካም ቱ C++። ሁለት አይነት መንገድ ነው ማለት ነው የምንጠቀመው። አንደኛው ኢንድ ኦፍ ላይን ነው ኢንድል፣ ሁለተኛው ደግሞ ባክዋርድ ስላሽ ነው። እሺ የምታረጉት ባክዋርድ ስላሽ ኤን
ይሄ ነው ስለዚህ የመጀመሪያው ጥያቄ ይሄ ነው አይ ቲንክ የሆነ ነገር እንደያዛችሁ ተስፋ አደርጋለሁ የሆነች ነገር ማለት ነው ስለዚህ ይሄ አንደኛው ጥያቄ ነው ይሄን እናጥፋውና አሁን የሆነች ቤዚክ ነገር ይዛችኋል መቼም ሁሉ ጊዜም ወደ ፕሮግራሚንግ ስትጀምሩ ምን እንደምታረጉት ምን እንደምታረጉት ሄሎ ወርልድ ነው አይደለም የምታረጉት እኛም ይሄ ዌልካም ቱ C++ የሚለውን ረን አረግን ወይም ፕሪንት አረግን ወይም ዲስፕሌይ አረግን ነው አሁን እስቲ የሆነች ነገር ልንገራችሁና ወደሱና አሁን ምን ይላል write a program to print the sum of two numbers ይላል ሁለት ነምበሮችን የሚደምር ፕሮግራም ጻፉ ነው በቃ ፕሪንት የሚያደርግ አሁን ሁለት ነምበር ማለት አናቃቸው ማለት የሆነ a እና b የሚባሉ ሁለት ነምበሮች አሉ ማለት ነው እነዚህን ደምሮ እንዲያወጣልን መንፈልገው a እና b የሚባሉትን ቁጥሮች ይደምራል እነሱን ያወጣል ማለት ነው ለምሳሌ a 5 ብንላት b ደግሞ 7 ብንለው ያው ሶሪ እኩል ይሆናል አለ እዚህ ጋር 7 ብንለው ቀደም እንደነገርኳችሁ ፕሮግራሙ ጊዜ ሲያልቅ ምን መሆን አለበት ሰሚኮሎን ያስፈልጋል ማለት ነው መዘጋት አለበት አሁን ይሄንን እንደዚህ አድርገን ከዛ አውትፑቱ ለማየት ሲአውት ነው አይደለም ነው ሲአውት ብለን a + b ነው አይደለ ሁለቱን እንደምሩ ነው አይደለም a + b እንዲታይልን የፈለግነው ምንድነው ብለናል a + b ነው ሁለቱን እንዲደምር ግን ይሄንን ኮድ ውስጥ ብታስገቡት ይሄንን ማለት ነው እንደዚህ አድርገን ይሄን ኮድ ውስጥ ብታስገቡት የሚያሳያችሁ ይችን a + b ብሎ ነው እንጂ ደምሮ 12 ብሎ አይደለም የሚያሳያችሁ ስለዚህ እንዲታይልን የምፈልገው ነገር ማለት a + b ድምሮቹን ስለዚህ ኮድ ውስጥ አናስገባም ማለት ነው ኮድ ውስጥ አናስገባም እሺ ሶ አሁን ምንድነው አሁን ይሄንን ብንሰራው ኤረር አለው ምክንያቱም አሁን a ምንድነች አላስተዋወቅንም ዲክሌር አላደረግንም ቅድም እንደነገርኳችሁ ዲክሌር ለማድረግ አንደኛ ዳታ ታይፕ ያስፈልጋል ዳታ ታይፕ ማለት የምናስቀምጠው አሁን ይሄንን ሚሞሪ ላይ ነው የምናስቀምጠው አይደለ እቺ ቫሪያብል ነች ቫሪያብል ማለት ሚሞሪ እንደማለት ነው ሚሞሪ ስቶር ለማድረግ የምንጠቀምባት ሚሞሪ አድሬስ ነች እቺ ሚሞሪ ላይ 5 አስቀምጥልኝ አለው ምን አይነት 5 አልነገርነው እቺ ሚሞሪ ላይ ቫሪያብል ላይ እቺ ቫሪያብል ላይ 7 አስቀምጥልን አለው ምን አይነት 7 አልነገርነው ስለዚህ መለየት አለብን ማለት ዳታ ታይፕ ደግሞ ሜን የሚባሉት አራት አሉ ኢንቲጀር አለ አሁን ለምሳሌ ኢንት ብንለው ይሄንን እዚህ ጋር ማለት ነው ስፔስ እናርግና ኢንት ብንለው ሁለቱንም በኮማ ስለለያየናቸው ሁለቱም ዳታ ታይፕ ሰጠናቸው ግን ሰፓሬት ላይን ውስጥ ብናስገባቸው እዚህም ጋር ኢንት ማለት እንችላለንና ኢንቲጀር ይሆንልኝ የሚቀመጠው a ላይ የሚቀመጠው ይሄም ማለት ነው እንደርስበታለን በርግጥ ስለ እኩል ይሆናል ምናምን እናወራለን ያው እኩል ይሆናል አይደለም አሳይመንት ነው አሳይን ነው a ማለት 5 ናት ማለት ሳይሆን 5ን a ላይ ያስቀምጥልኝ እንደማለት a ማለት 5 ናት ማለት ሁለት ደብል እኩል ይሆናል ሲሆን ነው ያው a ማለት 5 ነች ነው ግን a ላይ 5ን አስቀምጥልኝ ነው ይያልን ያለነው እንደዛ ከሆነ ይሄ አሳይመንት ኦፕሬተር ይባላል ስለ ኦፕሬተር ስለምናወራ እዛ ላይ እንመጣበታለን ስለዚህ አሁን ጀስት እንደ ጀማሪም ስለሆነ ይሄንን ነው የምንማረው ማለት ነው እንዲደምርልን እንደ ኢንትሮዳክሽን እንድታዩት ነው እሺ ስለዚህ ኢንቲጀር ነው አለ አሁን ለምሳሌ ይሄን ፍሎት ብናረገውስ ፍሎት እናርገውና ፖይንት እንጨምርበት ፖይንት 9 እንበለው አያችሁ ፍሎት ማለት ዴሲማል ነምበሮችን እንዲያስቀምጥልን ነው እቺ አሁን ለምሳሌ እቺን ኢንት ብለን እቺ ማለት ነው ኢግኖር ያረጋታል እቺን 9 አሁን ስትደምሩት 12.9 ይመጣል ብላችሁ ነው የምትጠብቁት ግን ይሄን ብንደምረው እቺን 9ን ኢግኖር ያረጋታል 9ን ኢግኖር ያረግና 12 ብቻ ነው የሚያስቀምጠው እና ያውልን ስለዚህ እንደዛ አድርገን ማስቀመጥ እንችላለን ማለት ነው ሌላው ካራክተር ዳታ ታይፕ አለ ካራክተር ማለት እንደዚህ ማለት አሁን ለምሳሌ ካር ብለን እንደዚህ ማለት ነው ካር ደግሞ ስናስቀምጥ በሲንግል ኮት ነውና ካራክተርን ስናስቀምጥ በሲንግል ኮት ነው a እንላለን ማለት ነው a b c ምናምን ይያሉ ያሉትን ካራክተሮች ለማስቀመጥ ካራክተርን እንጠቀማለን ማለት ነው እሺ አሁን ሌላው ደብል የሚባል ዳታ ታይፕ አለ ደብል የሚባል ዳታ ታይፕ አለ ደብል ማለት ልክ እንደ ፍሎት ሆኖ ሚሞሪው እንትኑ ከፍ ይላል 2 ነው ያለው 8 ነው እና እሱ ከፍ ይላል ስለዚህ ለዛ ነው የሚለያየው እንጂ ልክ የሚይዘው ብዛቱ 8 ነውና 8 ቢት ነው 8 ባይት ማለት ነው እሱን ነው የሚይዘውና 8 ባይት ስለሆነ ነው እና ለዛ ነው የሚለያየው እንጂ ከፍሎት ጋር ተመሳሳይ ነው ስለዚህ
ስለ ዳታ ታይፕም ስለምንመጣበት አሁን ኢንት ላይ እናስቀምጠውና አሁን ጀስት ፕሮግራሙን እንድታዩት ስለፈለኩ ነው። እሺ ቀጣይ ስለ ዳታ ታይፕ ስለ ኦፕሬተርስ እና ቀጣይ በቃ የቀጣይ ክፍላችን የሚሆነው ዳታ ታይፕ እና ኦፕሬተርስ የሚሉትን እናያለን። ኦፕሬተርስ እሺ ስለዚህ አሁን ይሄንን ስናየው a + b አውጣልኝ ነው ያለው። በቃ ሲ አውት ማለት አሳየኝ እንደማለት ነው። ሲ አውት እዚህ አውትፑቱን ኮንሶል አውት እንደማለት ነው። አውትፑቱን አሳየኝ እንደማለት ነው። ማንን a እና b እንደምሮ አሁን ይሄንን እንደዚህ ብናደርገው ይሰራል። እንደዚህ አሁን ለምሳሌ int ብለን ይሆነች int sum እኩል ይሆናል a + b ብንለው ይቻላል። ከዛ ምን እናደርጋለን ሲ አውት sum ይሄው አሁን ተመሳሳይ ቁጥር ነው የሚወጣው። እዚህም ጋር የሚወጣው ማን ነው? ይሄ ኮመንት ነው ብያቸዋለሁ። ለኛ ነው የሚታየው 12 ነው ደምሮ የሚያወጣው። እዚህም ጋር ስንት ነው የሚያወጣው ደምሮ 12 ነው። የተለያየ አሁን ምን አደረግን sum የሚባል ሌላ ቫሪያብል አስተዋወቅንና a + b ደምሮ ማለት እንዲያስቀምጥ sum ላይ እንዲያስቀምጥ ከዛ sum ለኛ እንዲያሳየን አረግን ማለት ነው። በሁለት ታይም እንደዚህም ብናረገው እንችላለን። ከዛ ዩዘር ፍሬንድሊ ብናረገው ይሄንን ደብል ኮት እናረግና ምን እናረጋለን ቆይ እዚች ጋር the sum is ብንል the sum is ብለን እንደዚህ ብናረገው አሁንም ሰምን ነው የሚያሳየው ማለት the sum is አሁን ቅድም እንደነገርኳችሁ ጀስት ለኛ እንዲታየን ብቻ ነው። ሌላ ምንም የሚያደርገው ነገር የለም። እቺ ግን ሰምን እንዲያወጣ ነው። ሰምን ደምሮ እንዲያወጣ አሁን ይሄን ረን ብናረገው 12 ብሎ ያወጣል ማለት ነው። አሁን ተመሳሳይ ላይን ላይ ነው የሚያወጣቸው ይሄንን እቺንና እቺን ማለት ነው። ምክንያቱም ኢንድ ኦፍ ላይን ብለን አልነገርንም በኮምፓይለሩ ኮምፓይል እያደረግን ነው እናያለን ማለት ነው። ይሄው 12 the sum is 12 እንትን ስላላረግነው ነው እዚች ጋር ኢንድ ኦፍ ላይን አላረግንም ለዛ ነው እንጂ ትክክል ነው የመጣው 12 ነው አያችሁ 12 ሁለተኛው ደግሞ the sum is 12 just እንዲታየን ነው ምንም ሌላ ጥቅም የለውምና እዚህ ጋር ኢንድ ብናረግ ያው ኢንድ እንደዚህ ይደረጋል ሳይንታክስ ነው እና እንደዛ ሩል ነው ማለት ነው ሳይንታክስ ማለት አሁን ይሄ ቢልድ አድርገን ረን ብናረገው እንደዛ ነው የሚያመጣው ማለት ነው። error line the add invalid overload function type ይላል። I don't know ምን እንደሆነ እስቲ error invalid operands of type int and unresolved overload function type to binary operands ያ እዚህ ጋር አውትፑት አይደለምና ኢንድል ማለት እዚህ ጋር ሳይሆን የነበረብኝ ሶሪ ኢንድል ማለት የነበረብኝ እዚህ ጋር ነበረ እና ኢንድል ማለት የነበረብኝ እዚህ ጋር ነው። እዚህ ጋር ትጠፋለች። ሶ ይሄ ያስፈልግም ምክንያቱም ጀስት ደመርኩ እንጂ አውትፑት እንዲወጣ አይደለም። አውትፑት ላይ ሲሆን ነው ኢንድል የሚያስፈልገው። ያ ይሄው 12 ተሰሚዝ 12 ያ ስለዚህ ምን ይሄን እናያለን ማለት ነው። ፕሮግራም ቪዲዮ እንዳይረዝምባችሁ የመጨረሻውን ጥያቄ በፍጥነት ልስራው ወይም ደግሞ ላሳያችሁ። ምን ይላል? write a program to print the sum of two numbers ልክ እንዳሁኑ
ግን አክሰፕት ነው የሚያደርገው ከኪቦርድ እናንተ ካልኩሌተር አለ አይደል ካልኩሌት ሲደምሩ 2 ሲደምሩ 2 ካላችሁ እናንተ ናችሁ የምትሰጡት እና ልክ እዚህ ጋር 5 ምናምን ብለን ሳይሆን ኪቦርድ ከኪቦርድ ራሳችን እየጻፍን ሰተነው እንዴት ይደምራል የሚለው ነው እዚህ ጋር ስሩ የሚለውና እሱን ስለዚህ እነዚህ ቁጥሮች ያስፈልጉንም ማለት ነው ጀስትኛ ማስተዋወቅ ያለብን ማን ነው ኤ እና ቢ ነው ማለት ነው ኤ እና ቢን አስተዋወቅ ኤ እና ቢ የምናስቀምጠው ምንድነው ልክ ከኪቦርድ ስንሰጥ እነዛን ቁጥሮች እንዲያስቀምጥልን ነው ማለት ነው የምንሰጠውን ቁጥር የመጀመሪያውን ቁጥር ስንሰጥ ኤ ላይ የሁለተኛውን ቁጥር ስንሰጥ ቢ ላይ እንዲያስቀምጥልን ብቻ ነው የምንጠቀምባቸው ማለት ነው እነዚህ ስለዚህ ምን እናርግ ዩዘርሊ ፍሬንድሊ እናርግ ማለትም አሁን አንድ ሰው ይሄ ምንድነው የሚሰራው ሲላችሁ እናንተን ራሱ ፕሮግራሙን ቢነግረው አይሻልም እናንተን ቁጥር አስገባ ከምትሉ እንደዚህ ኢንተር አስገባ ማለት ነው ዘ ፈርስት ነምበር ብሎ አይሻልም እንደዚህ ያ ከዛ ኢንድል ማለት አዲስ መስመር እንደማለት ስለዚህ የመጀመሪያውን ቁጥር አስገባ የመጀመሪያው ቁጥር ማን ነች ኤ ነች ስለዚህ ሲኢን ብለን እቺን ነው የምንጠቀመው ኢንፑት ስንጠቀም እቺን ነው የምንጠቀመው ማለት ነው ሲኢን እቺን ነው የምንጠቀመው ማለት ነው ሲኢን ሲሆን ወደ ኤክስትራክሽን ኦፕሬሽን ነው የምንጠቀመው ወይ ደግሞ ግሬተር ዛን ኤን ያስገባል ይሄው ሁለተኛ እቺን ኮፒ እናርጋት ከምንጽፍ ኮንትሮል ሲ አርገን ኮንትሮል ቪ ከዛ ሁለተኛው ደግሞ ሁለተኛውን ቁጥር ያስገባል ሁለተኛው ቁጥራችን ማነች ቢ ነች ቢን አስገባ ቢ ስለዚህ አውትፑታችን ምን ይሆናል ይሄን እናጥፋውና አሁን አውትፑታችን a + b እንዲደምርልን ነው ማለት ነው ስለዚህ እዚህ ጋር ምን ይላል the sum is ሁለቱን ይደምራል አይደለ a + b ይሄው ደመረ ስለዚህ ይሄን ደምሮ ያወጣልናል ማለት ነው ስለዚህ አሁን ምን አረግን መጀመሪያ ዲክሌር አረግን አስተዋወቅ ነው ለኮምፓይለሩ a የሚባል ቫሪያብል እና b የሚባል ቫሪያብል ማለት ጀስት እንደ ቦታ አስቡት የሆነ አራት ማዕዘን ቦታ ብላችሁ አስቡትና እዛ ላይ የሆነ ነገር እንድናስቀምጥበት የሆነ ሜሞሪ አድሬስ ነው እና የምንጽፋቸው ነገሮች እዛ ላይ እንዲያስቀምጥልን ነው b የሚባል አስተዋወቅን ቫሪያብል እሱ ላይ ደግሞ ሁለተኛው ቁጥር እዚህ ጋር ሰከንድ እንበለው ሰከንድ ነምበር ያስገባልን b ማለት ነው ስለዚህ የመጀመሪያውን ቁጥር አስገባለ ይልሃል ኢንተር ዘ ፈርስት ነምበር የሚል ለእናንተ ይታያችሁ ስለዚህ የፈለጋችሁት ቁጥር ኢንቲጀር የሆነ ታስገባላችሁ ምክንያቱም ኢንት ነው የሚለው ያልነው ፍሎት ከሆነ ፍሎት የሆነ ነምበር ታስገባላችሁ ኢንተር ዘ ሰከንድ ስትባሉ ደግሞ ሁለተኛ ሰከንድ ነምበር አሁን ኢንት ስላችሁ እሱን ብቻ እንዳትይዙትና ሌሎችም ስላሉ ስለምናያቸው አሁን በኢንቲጀር ብቻ እናያቸው ከዛ ሲአውት ዘ ሰም ኢዝ a + b a እና b ደምሮ ሲአውት ማለት አውትፑት አሳየኝ እንደማለት ነው አይደል ለኛ ኮንሶል አውት እንደማለት አይደል ስክሪናችን ላይ አሳየኝ እንደማለት ስክሪናችን ላይ የሚያሳየን ደግሞ ኮድ ውስጥ ያለ ነገር በሙሉ ዝም ብሎ ነው የሚወጣው ምንም የሚቀር ነገር የለም ስለዚህ እስከዚህ ድረስ ይወጣል ማለት ነው ምን ከሚለው the sum is እስከሚለው እስከ ኮለን ድረስ ይወጣል ማለት ነው the sum is እና a + b ስንት ነው የምናስገባው ቁጥር ይወስናል ማለት ነው ለምሳሌ እኛ የፈለግነው ቁጥር ለምሳሌ a ላይ 45 ብናስገባ ኮመንት ነው b ላይ 67 እንዳስገባን ቁጥር ስለዚህ 45 እና 67 ደምሮ ያስቀምጥልናል ማለት ነው 45 ሲደመር 67 ስንት ነው 112 አይደለ 7 እና 5 12 አንዳለኝ 10 11 112 ስለዚህ ብሎ ያወጣል ማለት ነው ይሄ አላን ሁለተኛው ደግሞ ልክ ቅድም እንደነገርኳችሁ ምን እንላለን ሌላ የሆነ አንድ ቫሪያብል ሁለቱን ደምሮ የሚያስቀምጥልን ሰም የተባለ ቫሪያብል እናስተዋውቃለን ሰም ማለት ደግሞ a + b የሆነ ነው ከዛስ ሲአውት ሰምን ብቻ እንዲያወጣልን ሰም በቃ እንደዚህ ማድረግ እንችላለን እቺን ሰም እንዲያወጣልን ማድረግ እንችላለን ኢንድል ኒው ላይን እንዲያወጣ ተመሳሳይ ቦታ እንዲያወጣ ማለት እንዳያወጣ ነው እቺን ሰም የሚለውንና እቺን ደምሮና እና ደግሞ ዘ ሰም ኢዝ የሚለውን የተለያየ ላይን ላይ እንዲያወጣልን ኢንድል እንጠቀማለን ነው እዚህ አሁን ይሄን ረን ብናደርገው 112 የሚል የተለያየ ላይ ያለ ቁጥር ያስወጣልናል አንደኛው ምን የሚል ዘ ሰም ኢዝ 112 አንደኛው ጀስት 112 የሚል ያወጣልናል ማለት ነው እዚህ ቢልድ አድርገን እንየው ያው ቢልድ አርጎ ጨረሰ ማለት አያችሁ ኢንተር ዘ ፈርስት ነምበር ይላል የመጀመሪያውን ቁጥር አስገባ ስለዚህኛው ምን ብለናል 45 እና
67 አይደል ያለው ኢንተር አያችሁ ኢንተር ዘ ሰከንድ ነምበር ይላል የሁለተኛው ቁጥር ደግሞ 67 ነው ስለዚህ ምን ይላል 112 ይው the sum is 112 አለ ቅድም ከላይ የጻፍነው ስላለ 112 አለ ማለት በቃ ፕሮግራሚንግ ማለት just a game ማለት ነው እናንተ የሆነ ኮንሰፕት የምትረዱት ይኖራል እሱ ኮንሰፕት ላይ ትኩረት ማድረግ ነው ማለት ስለዚህ C++ ሰራ የመጀመሪያ ቪዲዮ አይደለም አለ ግን ዝም ብዬ just ሁለት ቁጥሮችን እንደምረን የሚል ቆየ ቪዲዮ አለ በርግጥ ግን እንደ ቱቶሪያል ሰሰራ ይሄን የመጀመሪያ ጊዜ ነውና ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ ይቀጥል ወይስ እንዴት ነው የሚጨመር ነገር ካለ እና ደግሞ ያልገባችሁ ፓርት ካለ የትኛውም ቶፒክ ላይ ቢሆን C++ ላይ even if ከኛ ቀድሞ ይሄዳችሁ ካላችሁ ያልገባችሁ ነገር ካለ እዛ ላይ ቪዲዮ ሰራለሁ ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ በብዙ ኮርሶች እንመለሳለን በተለይ ኮምፒውተር ሳይንስ የተለያየ ፕሮግራም መማር የምትፈልጉ በጃቫም በተለያየ ፕሮግራሞችም ስለምመለስ አሁን ለጊዜው C++ ላይ ፎከስ አደርጋለሁ የምንሰራ ይሆናል ሞር እኔ ትኩረት ማድረገው ፕሮግራሚንግ ፓርት ነው ፕሮግራሚንግ ፓርት ማለት ልክ እንደዚህ ማለት ነው እየጻፈን ጥያቄዎችን እየሰራን በሚቀጥለው ደግሞ ላብ አለ እስከ ላብ 7 ላብ 8 ብቻ ብዙ ላቦች አሉ እነሱ ላቦች እያመጣው እንሰራለን ማለት ነው ስለዚህ ላብ ኤክሰርሳይዝ ማለት ኮምፒውተር ላይ እንደዚህ እናያለን ሌላው ደግሞ ባለፈው ቪዲዮ ላይ ምን ሰርቻለሁ በስልክ ላይ እንደዚህ አሁን የጻፉት እንደዚህ የጻፋችሁ ረን የምታረጉበትን አፕሊኬሽን አስተዋውቄ ነበርና የዛን ቪዲዮ ሊንክ ዲስክሪፕሽን ላይ አስቀምጣለሁ እዛ ገብታችሁ እንዴት ረን ማድረግ እንደምትችሉ C++ን ደግሞ ኖቶችን የተለያዩ ፕራክቲካል ነገሮችን ማግኘት የምትችሉበትን ዌብሳይትም አስቀምጫለሁ እዛ ቪዲዮ ላይ እሱንም ዲስክሪፕሽን ላይ አስቀምጥላችኋለሁ ማለት ስለዚህ የዛሬው ቪዲዮ ይሄን ይመስል ነበር ስለተከታተላችሁኝ አመሰግናለሁ ሰብስክራይብ ማድረጋችሁን እንዳትረሱ ሰብስክራይብ አድርጉ ቻናሉን ማለት ነው ቻናሉን ሰብስክራይብ አድርጉ መልካም ጊዜ